እኔ ባለሁበት ፈጽሞ እንደዚህ አይደረግም። ወረርሽኝ ገብቷል በቅዱስ ያሬድ ቤት። ይሄ ፈጽሞ የኢትዮጵያ ኦርቶዶክስ ሃይማኖት የሚመጥን አይደለም። ከበሮ ይዞ የኢትዮጵያ ኦርቶዶክስ ሃይማኖት ከሌላው ዓለም እምነት ልዩ የሚያረጋት በቅዱስ ያሬድ አማካይነት ከሰማያ ሰማያት ከአርያም የመጣላት የምስጋና ሀብት ነው። ይሄ የምስጋና ሀብት ቢቀዳ የማያልቅ ያሬዳዊ ዜማ፣ ያሬዳዊ ወረብ፣ ያሬዳዊ ምስጋና ሊቃውንት 20 ዓመት 30 ዓመት እያጠኑ እየተማሩ አቋቋሙን፣ ዜማውን፣ ድጓውን፣ ዝማሬውን፣ መዋሲቱን ተረጋግተው እንደ ቅዱሳን መላእክትን መስለው የሚያመሰግኑት ድንቅ ምስጋና ነው። ይሄ መቼም የማይጠገብ በሌላው ዓለም የሌለ ቅዱስ ያሬድን ተወዳዳሪ የሌለው ቅዱስ ያሬድ በዓለም ላይ እስካሁን አቻ ያልተገኘለት ቅዱስ ያሬድ ያወረደልን ከሰማያት በአራራይ በግዕዝ በእዝል ይሄ ድንቅ የቅዱስ ያሬድ ድርሰት የኢትዮጵያ ኦርቶዶክስ ሃይማኖት ሀብት ነው። አሁን ግን ወረርሽኝ ገብቷል። ይህንን ሀብት የሚሸረሽር ፈጽሞ የቅዱስ ያሬድ ያልሆነ ወረርሽኝ ቅኔ ማህሌቱን የማይመጥን አባቶቻችን ወረብ ተወርቦ ወደ ቸብቸቦ ሲገባ ትልልቁ ደብር ላይ አስቀምጡ ነው የሚባለው፣ ይቀመጣል። ያ ባይሆን እንኳን ቅርብ ጊዜ 10 ዓመት ያልሞላው ከበሮ ይዞ መሽከርከር እንዴ! አጋፋሪው ሊቀጠበብቱ በየደብሩ ቀይጌታው ግራጌታው ምንድን ነው የሚሰራው? ይሄን አያስከብርም እንዴ? እነኚህ ቅርብ ጊዜ የመጡ ከበሮ ይዘው ሻሻቸውን እያሳመሩ ትርኢት ሲሰሩ ቅኔ ማለት ትርኢት መስሪያ ነው? በእውነ የኢትዮጵያ ኦርቶዶክስ ሃይማኖትን የሚመጥን ነው? ይህንን አፋችንን ሞልተን ማውገዝ አለብን። ቅዱስ ሲኖዶስ ባለፈ ይህንን ውሳኔ አስተላልፏል። እንዲህ ነገር እንዳይደረግ ይህንን በየደረጃው ማስፈጸም መከላከል በየደብሩ ላይ ያላችሁ ሊቀጠበብቶች፣ በየደብሩ ላይ ያላችሁ አጋፋሪ ካለቃ ጀምሮ ድርሻችሁ ነው። እኔ ባለሁበት እንደዚህ አይፈጸም፣ ፈጽሞ አይደረግም፣ አይታሰብም። እና ይሄ ወረርሽኝ ነው። አይናችን እያየ የዚህ ጥፋት ተባባሪ መሆን የለብንም። ሄዶ እንደ ልማድ እንዳይቆጠር። እኔ ባደኩበት ደብር ላይ ትልልቅ 90 ዓመት ያለፋቸው አዛውንት ነበሩና እርጅና ተጫጭኗቸው መልካ ስዕል ሲሉ አንደኛው በጣም ደክመዋልና ቁጭ ብለው ሲሉ አይ መምሬ እርገጤ እምችል ከሆንክ ቁምና በል እማችል ከሆነ ደግሞ ተወው እንጂ አንተ አርጅተህ ደክሞ ቁጭ ብለህ ብትል ያሁኑ ትውልድ ደግሞ ደክሞ ታርጅቶ አይደለም ቁጭ ብሎ ያለው ብለው እነሱ ደግሞ ተኝተው ይሉታል። ይህ ትውልድ ይህን እያየ ማደግ የለበትም፣ ማስቆም አለብን። የአባቶቻችን የሊቃውንቱን ድካም ማስከበር አለብን። ይህ ፈጽሞ የኢትዮጵያ ኦርቶዶክስ ሃይማኖትን የሚመጥን አይደለም። ከበሮ ይዞ መሽከርከር። ይህን የምትሰሙ ሁሉ አደራ፣ ቅዱስ ሲኖዶስ ወስኗል፣ አስተላልፏል እኮ